ሰላም ጤና ይስጥልኝ። እንዴት ናችሁ? አሌክስ ነኝ ከዚህ ከህይወት.com። ከዚህ በፊት ስለ ቢልዲንግ ብሎኮች እንዲሁም አእምሯችን ላይ ተጽዕኖ የሚያሳድሩ ፓስት ኤክስፒሪየንስስ ወይ ደግሞ ከዚህ በፊት ያሳለፍናቸው ትሮማዎች ወይ ደግሞ ደስ የሚሉ ትሮማ ችግሮች እንዲሁም ደስ የሚሉ ኤክስፒሪየንሶች የሚያስደስቱ ነገሮች በህይወታችን ላይ ያድርግግሞሽ ወይ ደግሞ ከልጅነታችን አንስቶ የቀረጽናቸው የቀረጹን ነገሮች አእምሯችን ላይ የተቀረጹት ጎበዝ ነኝ፣ መጥፎ ነኝ ወይም ጠንካራ ነኝ እንድንል ወይ ደግሞ ኢሜጆች ስለራሳችን ያለን ኢሜጅ አልችልም እችላለሁ የሚለው ነገሮች ከውጫዊ ተጽዕኖዎች የመጡ እንደሆኑ አሁንም የምናምነው ነገር ከስማችን ጀምሮ ሰዎች የሰጡን ነገሮች እንደሆኑና በተፈጥሮ ግን አንድ ነገር ለመስራት ወይ ደግሞ አንድ ደረጃ ላይ ለመድረስ እምቅ ችሎታ እግዚአብሔር ሰጥቶ እንደፈጠረን በተፈጥሯችን የተገደበ ነገር እንደሌለን ነገር ግን በአካባቢ ተጽዕኖ ብዙ ነገሮችን እያጣን ራሳችንን እያጣን እንደምንሄድና እንደ ጎርፍ አሁን ባለው በሶሻል ሚዲያ ወይ ደግሞ ከልጅነታችን ጀምሮ በተነገረን ኢንፎርሜሽኖች ልናረግ የምንፈልገውና የሚሆነው ያለው የተለያየ ነገር ነው እና ያንን ማንነታችንና ውስጣችን ያለውን እምቅ ተሰጥኦና ችሎታ አውቀን ወይ ደግሞ በምንፈልገው ህይወት ስኬት ወይ ደግሞ የሚያስደስት ነገር ላይ ለመድረስ በትምህርትም ይሁን በቢዝነስም ይሁን በሶሻል ላይፋችን ላይ ተጽዕኖ እያሳደረብን እንዳንደርስ ወደ ኋላ የሚጎትተን ነገር ምን እንደሆነና ያንን እንዴት አድርገን አይደንቲፋይ ልናደርገው እንደምንችል ተነጋግረናል። አሁን በዚህ በመጨረሻው ቪዲዮአችን ደግሞ እንዴት አድርገን ነው ያወቅነውን ልንደርስበት ፈልገን ወይ ደግሞ ብሎክ ሆኖ የሚገድበንን ውስጣችን ያለውን እምቅ ችሎታ ወይ ደግሞ አስተሳሰብ ወደ ተግባር ልናወጣው ወይ ደግሞ የምንፈልገውን ነገር ለማሳካት እንዳንችል አድርጎ የገደበንን ውስጣችን ያለውን ችግር እንዴት አድርገን ነው ብሎክ የምናደርገው ወይ ደግሞ የምንሰራው ወይ ደግሞ ወደ ኋላ የሚመልሰን ወይ ዲፕረስድ የሚያደርገን ውስጣችን የሚያስጨንቀን ደስተኛ እንዳንሆን የሚያደርገን ወይ ደግሞ ሰክሰስፉል እንዳንሆን የሚያደርገን ውስጣችን የተሰራ ፕሮግራም አለ እና አእምሮአችን በፕሮግራም ነው በድግግሞሽ ነው አንድ ፕሮግራምን የሚቀበለው ወይ ደግሞ ያን መመሪያ አድርጎ የሚወስደው። ለምሳሌ ስለ አንድ ነገር አናቅም ነበረ አንድ የምናውቀው ወይ የማናውቀው ሰው መጥቶ ስለ አንድ ነገር ስለ አንድ ፖለቲካል አይዲዮሎጂ ነግሮን ሊሆን ይችላል። ከዛ በኋላ ከዛ ፖለቲካል አይዲዮሎጂ ወይ ደግሞ ከዛ አስተሳሰብ ጋር ተሳስረናል። እንግዲህ እነዛን ነገሮች ፈትሸን የማግኘት ነገር ምንድነው ወደኋላ የሚጎትተኝ የምፈልገውን ነገር እንዳላሳካ ወይ ከሆነ ሱስ እንዳልወጣ ወይ አንድ ሰው ይዞን ሄዶ አንድ ቀን የሆነ አላስፈላጊ ወይ የመጠጥ ሱስ ውስጥ አስገብተው ሊሆን ይችላል ወይ ድራግ ሱስ ውስጥ ወይ ደግሞ ራሳችን የምንጠላበትን ወይ ደግሞ ራሳችን የማንፈልገው ነገር ውስጥ አለማምዶ አስገብተው ሊሆን ይችላል። ያ የተማርነው ነገር ወይ ደግሞ ስለራሳችን ውስጣዊ ግምት ያለን የተሳሳተ ነገር ካወቀን በኋላ አሁን የምናየው እንዴት አድርገን ነው ያን ነገር ማሻሻል የምንችለው የሚለው ነው እና መጀመሪያ እነዚህ ችግሮችን መጻፍ ስለራሳችን የሚሰማንን ነገሮች ከራሳችን ጋር ሆነን በጽሞና መጻፍና ማወቅ ያስፈልጋልና ይሄ ሜዲቴሽን የሚባለው ነው በውጭ ሀገር ወይ ደግሞ ጽሞና
ልንለው እንችላለን። በጽሞና ውስጥህን ማዳመጥ የሚለው ነው። እንግዲህ ዛሬ የምነግራችሁ ስለ አልፋ ሜዲቴሽን ስለሚባለው ነው። ይሄ አልፋ ሜዲቴሽን ጥቅሙ ምንድን ነው? ሜዲቴሽን ምንድን ነው? ሜዲቴሽን ማለት ወይ ደግሞ አልፋ ሜዲቴሽን የምንለው ምንድን ነው? አእምሯችን በተጨናነቀ ሁኔታ ሁሌ በሚያስብበት በሚተክዝበት ጊዜ ቤታ የሚባለው የአእምሮ ደረጃ ላይ ወይ ደግሞ ሪትም ላይ ነው